ኤምፐረር ቴዎድሮስ በሰከንድ አይደል? ከዛ ደግሞ ኤምፐረር ዮሐንስ በፎርዝ አለ። ኧረ ከዛ በኋላ ደግሞ ምን አለ? ኤምፐረር ሚኒሊክ በሰከንድ አለ። ትንሽ ድራማ ነገር ልፍጠር ብዬ ነው። ያው ስለ ሂስትሪ ዛሬ ስለምንመለከት አንድ ነገር የሆነ ኤራ ሲመጣ ኦር ለምሳሌ ከ1855 1913 አለ። ከዛ በፊት ኢትዮጵያ ምን አይነት ኤራ ውስጥ ነበረች? ምን አይነት ፔሪድ ውስጥ ነበረች አይደል? we have to ask this question አይደል? ለምሳሌ የሆነ ፌመስ የሆነ ቲክቶከር ታያላችሁ ኦር ባለ ሀብታም የሆነ አይደል ትልቅ ድርጅት ያለው ባለቤት ታያላችሁ እና you wondering like እንዴት ነው ወደዚህ የደረሰው አይደል? ምን ሰርቶ ነው? ከዚህ በፊት ህይወቱ እንዴት ነበር ብላችሁ ትጠይቃላችሁ። ኢትዮጵያ ከዛ በፊት ምን ነበረች? ኢትዮጵያ from 1855 በፊት ምን ውስጥ ነበረች? ከሴንትራላይዝድ ወደ መምጣቷ በፊት ሴንትራላይዝድ ገቨርንመንት ወደ መምጣቷ በፊት ምን ላይ ነበረች? ሞር ወደ ፍራግመንቴሽን ላይ ነበረች። ኦኬ እነዚህ ምንድን ናቸው? እነዚህ ነገሮች ለመረዳት ሁለት ሀሳቦች አሉ አይደል? ኪንግ ኦር በሆነ መንግስት ውስጥ ለምሳሌ ኤምፐረር የምንለው አለ እንደን ሪጅናል ሎርድስ የምንላቸው አሉ። ኢኒሻሊ ሞር ፓወር ያለው አይደል ሀገሪቱን የሚመራ ይሄ ኤምፐረር እንለዋለን። ኦኬ ዛትስ ጀስት ኤ ፋክት ሲምፕል የሆነ ተርም ነው። በኢትዮጵያ በዛን ጊዜ ከኤምፐረር ውጪ ደግሞ ምን ነበር? ሪጅናል ሎርድስ የምንላቸው ከዚህ ኤምፐረር ስር ናቸው። እያንዳንዱ ምን አለው? ስፔሲፊክ የሆነ ኤሪያ አላቸው ኦር አካባቢ አላቸው አይደል? ይሄኛው ሪጅናል ሎርድ ይመጣና የዚህን ኤሪያ የዚህን አካባቢ ይመራል አይደል? ዲሲዥን ይሰጣል፣ ምን መደረግ እንዳለበት ሎካል የሆነ አርሚ ላይ አይደል ዲሲዥን ይሰጣል። ሎካል የሆነ ስለ ታክሴሽን ላይ ዲሲዥን ይመጣል። ሌላኛው ሪጅናል ሎርድ ይመጣና በዛ ኤሪያ ላይ አካባቢ ላይ ዲሲዥን ይመጣል። ወደ ሀገራችን ወደኛ ኤራ ኮንቴክስት እናምጣው። ለምሳሌ አንድ ካምፓኒ አለ፣ አንድ ድርጅት አለ። ኦብቪየስሊ ሲኢኦ አለው አይደል? ያንን ካምፓኒ ይመራል። ኢኒሻሊ ያንን ድርጅት ስንመለከት ምንድነው ይሄ ሲኢኦ ነው የድርጅቱ ባለቤት ይሄኛው ነው እንላለን። ሞር ፎከሳችን ሁሉም ነገር ዲሲዥን ሜከሩ ያ ሰው ነው ብለን እናስባለን። ለምሳሌ ግን የዚህኛው ድርጅት ላይ ይሄ ሲኢኦ ብዙ ጊዜ ቢሮ አይገባም፣ ኦፊስ ገብቶ አይቀመጥም። ቢሮ የሚሰራውን ስራዎች ምንድነው ሞር አይከታተልም፣ ሞር ምንድነው ዲሳይድ አያደርግም። ከስር ያሉት ምንድናቸው የተለያዩ ብራንች ማናጀሮች ሊሆኑ ይችላሉ። ለምሳሌ ሞር ዲሲዥን